ሰላም የተወደዳችሁ የቻናላችን ቤተሰቦች በዛሬው ቪዲዮ እነዚህን 7 ትኩረት ሊሰጣቸው የሚገቡ የደም ግፊት ምልክቶችን በዝርዝር በዚህ ቪዲዮ የምንመለከት ይሆናል። አብራችሁኝ እስከ መጨረሻው ቪዲዮን ተከታተሉ ዘንድ በአክብሮት እየጋበዝኩኝ ቪዲዮን ላይክ በማድረግ ተጀምሩ ዘንድ በአክብሮት ጠይቃለሁ። ከፍተኛ የደም ግፊት ግልጽ የሆኑ ምልክቶች ሳያሳይ ለብዙ ዓመታት ሊቆይ ስለሚችል ዝምተኛው ገዳይ በመባል ይታወቃል። በዚህ ሂደት ውስጥ እንደ ልብ፣ አእምሮ፣ ኩላሊትና አይን ያሉ አስፈላጊ የሰውነት ክፍሎች በዝምታ ሊጎዱ ይችላል። ብዙ ሰዎች ከባድ የጤና እክል እስኪያጋጥማቸው ድረስ የደም ግፊት እንዳለባቸው ሳያውቁ ይኖራሉ። ስለዚህ እነዚህን ስውር ምልክቶች ቀድሞ መረዳትና የሕክምና ክትትል ማድረግ እጅግ አስፈላጊ ነው። ከፍተኛ የደም ግፊት ጋር ተያያዥነት ያላቸው 7ቱ ምልክቶች እነዚህ ናቸው። የመጀመሪያው ተደጋጋሚ ራስ ምታት ነው። ያልተቋረጠና ወይም በተለይም ጠዋት የሚከሰት የራስ ጀርባ ምታት ከደም ግፊት ጋር የተያያዘ ሊሆን ይችላል። ምንም እንኳን ራስ ምታት በሌሎች በርካታ ምክንያቶች ሊከሰት ቢችልም በተለይ ለደም ግፊት ተጋላጭ የሆኑ ውፍረት፣ ጭንቀት ወይም ቤተሰብ ውስጥ የደም ግፊት ታሪክ ያለባቸው ሰዎች ላይ የሚታይ ተደጋጋሚ የራስ ምታት ችላ ሊባል አይገባም። ለዛሬ በሁለተኛ ያስቀመጥነው ምልክት ማዞር ወይም ራስን የመሳት ስሜት ነው። የደም ግፊት ወደ አእምሮ የሚሄደውን የደም ፍሰት በሚዛባበት ወቅት አልፎ አልፎ የማዞር ስሜት ሊከሰት ይችላል። ምንም እንኳን ማዞር በሌሎች የጤና እክሎች ሊመጣ ቢችልም በተደጋጋሚ የሚከሰት ከሆነ የደም ግፊት ምርመራ ማድረግ ያስፈልጋል። ለዛሬ በሶስተኛ የተቀመጠው የትንፋሽ ማጠር ነው። ከፍተኛ የደም ግፊት በጊዜ ሂደት በልብና በሳንባ ላይ ጫና ይፈጥራል። ቀለል ያለ ስራ ሲሰሩ ወይም እረፍት ላይ ያሉ የትንፋሽ ማጠር የሚያጋጥሙት ከሆነ ይህ ልቦ ደም ለማሰራጨት እየተቸገረ መሆኑን ሊያመለክት ይችላል። ለዛሬ እንግዲህ በአራተኛ የተቀመጠው ምልክት የእይታ ችግር ነው። የእይታ ብዥታ፣ ነገሮችን ደርቦ ማየት ወይም በድንገት እይታ መቀነስ የደም ግፊት በአይን ውስጥ ያሉ ጥቃቅን የደም ስሮችን ሲጎዳ የሚከሰቱ ምልክቶች ሊሆኑ ይችላሉ። የእይታ ለውጥ ሲያጋጥም በፍጥነት ምርመራ ማድረግ ተገቢ ነው። ለዛሬ እንግዲህ በአምስተኛ የተቀመጠው የደረት አካባቢ ምቾት ማጣት ወይም መጨምደድ ስሜት ነው። ምንም እንኳን የደረት ህመም ከልብ በሽታ ጋር በቀጥታ ቢገናኝም ከፍተኛ የደም ግፊት ለልብ ድካም ያለውን ተጋላጭነት በእጅጉ ይጨምራል። ማንኛውም አይነት የደረት መጨምደድ ወይም የጫና ስሜት አስቸኳይ የሕክምና እርዳታ ያስፈልገዋል። ለዛሬ በስድስተኛ የተቀመጠው የደም ግፊት ምልክት እንግዲህ ከፍተኛ ድካም ወይም ግራ መጋባት ስሜት ነው። ወደ አእምሮ የሚሄደው የኦክስጅንና የደም መጠን ሲቀንስ ያልተለመደ የድካም ስሜት፣ ትኩረት የማጣት ችግር ወይም ግራ መጋባት ስሜት ሊከሰት ይችላል። እነዚህ ምልክቶች ስውር ወይም የማይታዩ በመሆናቸው ብዙ ጊዜ ከእድሜ መጨመር ወይም ከስራ ጫና ጋር ተያይዘው በስህተት ሳናቃቸው ይታለፋሉ ማለት ነው። 7ኛው ምልክት እንግዲህ የደም መንሰር ወይም የነስር ምልክት ነው። በከባድ ደረጃ ማለት ነው። በጣም ከፍተኛ የደም ግፊት በሚኖርበት ጊዜ ተደጋጋሚ ወይም ያለ ምክንያት ደም ወይም ነስር ሊከሰት ይችላል። መንሰር በራሱ የደም ግፊት መኖርን እርግጠኛ ባያደርግም በተደጋጋሚ የሚከሰት ከሆነ ግን ምርመራ በማድረግ የደም ግፊት ይሁን አይሁን መለየት ይገባናል ማለት ነው። የደም ግፊትን በየጊዜው የመለካት አስፈላጊነትን እንመልከት። ከፍተኛ የደም ግፊት ግልጽ ምልክት ስለሌለው በሽታውን ቀድሞ ለማወቅ ብቸኛውና አስተማማኝ መንገድ በየጊዜው የደም ግፊትን መለካት ነው። በተለይም እድሜያችን ከፍ እያለ ሲመጣ ከ50 ቤት እንደዚህ አይነት እድሜ ላይ ስንደርስ በየጊዜው የደም ግፊታችንን ቼክ ማድረግ አለብን ማለት ነው። እንደ ጨው አጠቃቀም መቀነስ፣ ጤናማ የሰውነት ክብደትን መጠበቅ፣ የአካል ብቃት እንቅስቃሴ ማድረግ፣ ጭንቀትን መቀነስና ከትንባሆ ወይም ከሲጋራ መራቅ ያሉ የኑሮ ዘይቤ ለውጦች ተጋላጭነታችንን በእጅጉ ይቀንሳሉ። እስካሁን ይህን ቪዲዮ ስለተመለከታችሁ እያመሰገንኩኝ ቪዲዮውን ከወደዳችሁት ላይክ በማድረግ ይጠቅማል ብላችሁ ደግሞ ለሌሎች ካሰባችሁ ሼር በማድረግ ቻናሉን ለሌሎችም ይዳረስ ዘንድ ትተባበሩን ዘንድ በአክብሮት እንጠይቃለን። ምናልባት የአንድ ሰው ሕይወት ሊታደጉ ይችላሉ። በሌላ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ